ክርስቶስ ሰምራ ባለ ትዳር ናት። 11 ልጅ ወልዳ አንዳንዶቻችሁ እንደው ጉምሩክ ቀረጥ ያለበት ቤት ሁሉ የሚመስል ያለበት ቤት አለኛ በሽምግልና ስንቀመጥ እንደው ቀረጥ በቃ በጣም ስለ ገንዘብና ስለ ንብረት የንብረት አስተዳደር ኮሚቴ ያለበት ትችይ አይደልኛል። ከትዳር ውስጥ ተንበርካ ጸለየች። ወዲያች ልጅ ካፈፍላ ተነሳች ማለት ነው። ትዳር እንዲህ ያለ ቅዱስ ሙት እስከ ማስነሳት ድረስ አለው። ጋብቻ ትንሽ ቤተክርስቲያን ያለው ቅዱስ ዮሐንስ አፈወርቅ የሚናገረው ጋብቻ ውስጥ የእግዚአብሔር አገልግሎት የቤተ መቅደሱ አገልግሎት እንዲከናወን ስለሚፈልግ ነው። ቅድም ሁለት ሊቃውንት ሲደክሙበት የነበረው ነገር ይገርመኛል። በሌለ ነገር እኔ በሆን ኑሮ እኔ በሌለ ነገር ለምን ደክማለሁ ነበር። አሁን ይሄ ያለው ሰው ሁሉ አሁን በቁርባን ተጋብቷል። ያለች ሴት እንዴት ባሏን ትፈታዋለች? ክርስቶስን መስሎ ቀራንዮ ላይ ስጋውን የቆረሰላት ደሙን የሰጣት ያፈሰሰላት ምራቅ የተተፋበት ስለ ቤተ ክርስቲያን ብሎ ማለት ነው። ያ የሆነላት ክርስቶስን የሚያስባል እንዴት ሚስቱን ሊፈታ ይችላል? ስለ ኃጢአት እንደሆን ክርስቶስ ቄንጥ አለቃሚ አይደለም፣ አትድከው። ችግር እያለው ችግር የለውም እንላለን። ይኸውላችሁ የመንደር ቀለበት ትዳር ቤተክርስቲያን አታውቅ። ያጸነዋል ወይ ብቻውን ማለት ነው። ያጸነዋል ከተባለ ያጸነው ኢንሾርት አይደል እንዴ? ሁሉ ዓለም እየጠፋ ያለ ዋናው ተቋም ምንጩ ትዳር ስለሆነ ለዚህ ሁሉ ድህነት መሰረቱ ማካቱ ያንን ተቋም ታላቅ ተቋም ክርስቶስ በገነት የመሰረተው ታላቅ ተቋም ነውና ማካቱ ተመካክራ። ጸወን ሚዲያ አምባ መጠጊያ። ምስጢረ ጋብቻን የሚመለከት ነው። ያ ብዙ ጋብቻ በቤተክርስቲያን ጋብቻ ይፈጸማል። በተክሊልም በስርዓተ ቁርባንም የሚፈጸም ጋብቻ አለ እና እንደው አሁን በዚህ ስርዓትም የተካሄዱ ጋብቻዎች ፍች ሲፈጸምባቸው ለዛውን በፍርድ ቤት በክስ ፍች ሲፈጸም እናያለንና በምስጢረ ተክሊል በቤተክርስቲያን ስርዓት የተደረገ ጋብቻ ለመፍረስም ላለመፍረስም ዋስትና አለው ወይ የሚል ጥያቄ ነውና በትዳር ውስጥ በስኬት ለመኖር በቤተክርስቲያን ጋብቻ መጋባት እንደገና ደግሞ ማለፋታቱን በቤተክርስቲያን ጋብቻ መጋባት ዋስትና ሊሆን ይችላል የሚል ጥያቄ ተነስቷል። ከዚህ ጋር ተያይዞ አንዳንዶቹ ለዝና ብቻ በከሊት እኮ ያገባችሁ ወይም ገሌ እኮ ያገባው ቤተክርስቲያን ነው ለዛውም በተክሊል እንዲባል ብቻ ለዝና ዓላማውን ጥቅሙን ሳይረዱ የሚያደርጉ አሉና ሁለተኛው ደግሞ አሁን ቅድም እንዳልኩት የፍቹ በብዛት ተያይዞ በቤተክርስቲያን ተጋብተው እንዴት ይፋታሉ እንዴት የተባለ አሁን ቤተክርስቲያንም ጭምር በእነዚህ በእኛ በደካሞቹ ሰዎች መሳለቂያም ጭምር የሆነች እናያለንና ይሄ እስከየት ይታያል? ችግሩ ከምንድን ነው? መነሻው ምክንያቱ ምንድን ነው የሚለውን ሀሳብ እንዲያብራሩልን ነው። ወደ መምህር ዳዊት። ለረጅም ጊዜ ጠፍቶ የቆየ ተክሊል ቁርባን የሚፈጸምበት ጋብቻ ኦርቶዶክሳዊ ጋብቻ ያው እንግዲህ ከነግራይ መሐመድ ወዲህ ያው እነሱን እንግዲህ በምን አይን እንደምናያቸው ኦርቶዶክሳዊነት ውስጥ ከሚገባን እንጃ ለረጅም ጊዜ ጠፍቶ የቆየ ነውና ትንሽ ጊዜ አሁን በዚህ በቅርብ ጊዜ ነው እንግዲህ ተክሊል አንድ ሰው አንዲት ሴት አንድ ወንድም መፈጸም ድንግልና ቢጠፋ እንኳን በቅዱስ ሥጋው በክቡር ደሙ መጋባት የተጀመረ ማለት ነው። ያም ሆነ ይህ ግን እንደው በተክሊል መጋባት በቅዱስ ሥጋው በክቡር ደሙ መጋባት ጋብቻ የሚባለው ኦርቶዶክሳዊ ጋብቻ የሚባለው በእነዚህ በሁለቱ ሲፈጸም ነው። እና ምን ያረጋል ነው ምን ያረጋል የመጀመሪያው ዓላማው ፈጻሚያን ሕግ ያስብላል ነው። ሕግ ፈጻሚዎች ናቸው እነዚህ በተክሊል የሚጋቡ ድንግልና በኖር እንኳን በቅዱስ ገብተው ድንግልናቸውን አውርደው ከኢምንት ቦታ ስለጣሉት ቦታ እንኳን ሳይመርጡለት እንደው ግን የገባን ከሆነ በቅዳሴ ጊዜ እኮ የሚነሳ የሰው ድንግልና ነው በእውነት በእንተ ደናግል ናስተበቁ ከመግዚአብሔር ድንግልና ስጋቸውን ስለጠበቁ ስለ ሴቶችም ስለ ወንዶችም እግዚአብሔር ሆይ እናልድሃለን ሲዳቆኑ አሜን ኪርያላይ ሶን እግዚኦ ተሳለን ማለት እኮ ነው። በቅዳሴ የሚነሳ የክርስቲያን ድንግልና በልበ ሥላሴ ክብርን አስመዝግቦ የሚለቅ ነው እንጂ ዝም ብሎ እንደ እንስሳ ሜዳ ላይ ክብር አልባ የሚቀር አይደለም። ሲጀምር
እኒህ ሰዎች ይሄ ገብቷቸው ሁልጊዜ በቅዳሴ የሚነሱ ተመልከቱ። ሕያዋንና ሙታን፣ ረቂቃንና ግዑሳን፣ መናንያን ዓለምና ባይታውያነ ገዳም፣ ዓለማውያን በኦርቶዶክሳዊነት ያሉ በአንድ ህብረት፣ በአንድ ሐሳብ፣ በአንድ መለኮታዊ ንግግር፣ በአንዲት ኦርቶዶክሳዊ ህብረተ ክርስትና የሚጸልዩት ጸሎት ውስጥ የሚነሳ ድንግልና ነው። ድንግልና ይሄ ድንግልና የሚፈጸመው በስርዓት ነው። በስርዓተ ቅዳሴ ሙሉ ውዳሴ ማርያም ተደግሞለት፣ መልካ ማርያም፣ መልካ ኢየሱስ፣ አንቀጸ ብርሃን ተደግሞለት፣ ስርዓተ ቅዳሴ ተደርሶለት፣ ወንጌል ተነቦለት፣ መልእክታት ተነበውለት፣ ምስባክ ተሰብኮለት፣ በቃለ እግዚአብሔር ከብሮ በሜሮን የሚከብር ትዳር ማለት ነው። ቀለበቱ ተደርጎለት፣ አስቡት እንግዲህ ሁሉ ነገር ተደርጎለት፣ ሰማያዊ ነገር በምድራዊ ስጋ ተደርጎለት፣ ይህ ሰው ምን ሲፈጽም ምን ያገኛል? የመጀመሪያው ፈጻሚያን ህግ ነው። ይህ እዝ ነው፣ የታዘዘ ነው። ህግ መፈጸም ነው። እኒህ ሰዎች ህግ ፈጻሚ ብቻ አይደሉም። አስቡት እንግዲህ ህግ ፈጽመዋል። ህግ ከፈጸሙ በኋላ ደግሞ ያረጋቸዋል፣ ደግሞ ከኃጢአት ይጠብቃቸዋል። ታቅቦ እምነ ኃጢአት፣ ከኃጢአት መጠበቅን በትዳራቸው ውስጥ ያገኛሉ። ለምን? እሷ በስራ ቦታ፣ በትምህርት ቦታ፣ የትኛውም ቦታ በዝሙት ልትወድቅ ብትል ትዝ የሚላት ትናንትና ቤተክርስቲያን ላይ የሰጠችው ቃል ኪዳን ነው። ቢታመም አስታምማለሁ፣ ቢሞት እቀብራለሁ። ድንግልና ለድንግልና ታማኝ የሆነችለት ባሏን መክዳት ነው። ባሏን መካድ ደግሞ እግዚአብሔርን መካድ ነው። ልክ ቅዱስ ጳውሎስ እንዳለ ምንድነው ያለ? ሰው ከተጋባ በኋላ የሚስቱ አካል የእሱ አካል አይደለም፣ የባሏ አካል ነው። ማዘዝ አትችልም። ባልም ደግሞ የእሱ አካል አይደለም፣ የሚስቱ አካል ነው። ሚስቱን መስረቅ እግዚአብሔርን መስረቅ ነው። እግዚአብሔርን መስረቅ ደግሞ ከእግዚአብሔር ጋር መጣላት ነው። ከእግዚአብሔር ጋር የተጣላ ደግሞ የእግዚአብሔር ልጅ አይባልም፣ መንግስቱን አይወርስም ማለት ነው። ስለዚህ እኒህ ሰዎች ከዕቅበተ ኃጢአትን ከመጠበቅ በኃጢአት እንዳይሰነካከሉ እንዳይወድቁ ያደርጋቸዋል ማለት ነው። ይሄ ብቻ አይደለም በንጽህና በቅድስና እንዲያድጉ ይሆናሉ። ለምሳሌ አብርሃም ባለትዳር ነው፣ ኢዮብ ባለትዳር ነው። ትዳር ላይ ሆኖ የበቁ ናቸው። ክርስቶስ ሰምራ ባለትዳር ናት። 11 ልጅ ወልዳ የበቃች ናት። 11 ልጅ ወልዳ እንኳን ትዳሩ ላይ ስለበቃች አፄ ገብረ መስቀል በዘመኔ ትዳር ላይ ሆና 11 ልጅ ወልዳ የበቃች እንዲህ ያለች ሰማያዊት የሆነ ሴት በዘመኔ ስላገኘ ብለው በርካታ ሰራተኞችን ሰጥተዋታል። ሰራተኞቹ ሲያገለግሉ አንድ ቀን ትንታጉን ብድግ አድርጋ ልትማታ ስትል ትንታጉ ተጎምዶ እሳቱ የበለው ፍሬም ያለው ውልየትነት ያለው ከጢስ ውጭ ያለው ማለት ነው። እሱ ከጉሮሮ አገባ ዘሎ። ክርስቶስ ሰምራ ምን አለ? እግዚአብሔር ሆይ እኔ ነፍሰ ገዳይ ተብዬ ከገነት ከመንግስተ ሰማይ ልውጣን? ስለዚህ እኔ ከመንግስተ ሰማይ ከምወጣ አንተ በቸርነት እቺን ያደርልኛል። ከትዳር ውስጥ ተንበርካ ጸለየች። ወዲያች ልጅ ካፈፍላ ተነሳች ማለት ነው። ትዳር እንዲህ ያለ ቅዱስ ሙት እስከ ማስነሳት ድረስ የሚደረስበት ስለሆነ በቅድስና ማደጋቸውን የሚታወቅበት ነው ማለት ነው። ደህና ዋላችሁ አላችሁ የላችሁም? ፈጻሚያነ ሕግ መባል፣ ከኃጢአት መጠበቅ፣ በቅድስና ማደግ፣ መልአክ ክንፉን እንዲያለብሰው መሆን አላችሁ የላችሁም? እና ትዳሩን በዚህ ልክ እንድንረዳው ያደርገናል ነው። ስለዚህ ላለመፍረስ ምክንያት ይሆነናል ማለት ነው። ትዳሩ እንዳንዲቃ ዮሐንስ አፈወርቅ ምንድን ነው የሚለው? ወንድሜ ይላል አንድ ሰው እንዲህ ያለ ዕቃ አለ አዲስ ዕቃ መጥቷል ብሎ ይነግርሃል። ያንን ዕቃ ለመግዛት ብዙ ቀን በርካታ ገበያዎችን ዙረህ ትፈልገዋለህ። ፈልገህ ታገኘዋለህ። ደስ ብሎ ትገዛዋለህ። ብዙ ወጪ አድርገህ አስበው አለ። ያ ዕቃ ጠፍቶ እንኳን አግኝተዋል፣ ቢበላሽም ደግሞ ትገዛዋለህ ዙረህ አስበው። ትዳርን ለመያዝ ከብዙ መንደር ከብዙ አይጉር ሂደህ ማጨት ወርደህ ብዙ መከራ ተቀብለህ ማጨት ይገባታል፣ ማጨት ይገባዋል፣ ድካም ይገባዋል። አስቡት እስኪ ትዳር ማለት እኮ የያዕቆብ መሰላል ማለት ነው። የያዕቆብ መሰላል ከምድር እስከ ሰማይ የተዘረጋ ነው። የወርቅ ነው፣ ንጽህና ቅድስና ነው። ዙፋን ተዘርግቶበታል። ከዙፋኑ ላይ ንጉሥ ክርስቶስ ተቀምጦበታል።
ትዳር ማለት ይኸውላችሁ ወስዳችሁ ቃና ዘገሊላ ማስቀመጥ እኮ ነው። ቃና ዘገሊላ ማን አለ? ክርስቶስ አለ። ማን አለ? ድንግል ማርያም አለ። ማን አሉ? ሐዋርያት አሉ። ማን አሉ? ሊቃነ መላእክት ሰራዊተ መላእክት። ንጉስ ምድር ላይ ወርዶ ሰማይ የሚቀመጥ መልአክ አለ እንዴ? አለ? የለም፣ የለም። ለዚያ ነበረ ክርስቶስ ተሰቅሎ ቅዱስ ገብርኤልና ቅዱስ ሚካኤል ሰራዊታቸውን ይዘው መጡ እና ቅዱስ ገብርኤል ፈጣን ስለሆነ ቅዱስ ገብርኤል በብስጭት ውስጥ ገባና የያዘውን ሰይፍ ነው የወረወረው። ተመልከቱ፣ እንዴት አምላክ ሊሰቅሉታል ብሎ እኮ ነው። አምላክ ይሰቀላል፣ ይሰቀላል። ተመልከቱ፣ ሰው መጽሐፍ ሆኖ ተፈጠረ ነው። መጽሐፍነቱን ሲለቅ መጽሐፍ ተጻፈለት፣ ነቢያት ማስነሳላ። ከመጽሐፍነት ሲወጣ መጽሐፍ ተጻፈለት፣ መጽሐፍ ተጽፎም በይሰሙ ነቢያትንም በይሰሙ ራሱ ተገልጦ አስተማረ። እግዚአብሔር ራሱ ተገልጦ ለድነት ኑ ዳኑ ሚል እግዚአብሔርን ሰቅሎ መግደል የሚያል ጨካኝነት ነው። ራእይ የጠፋበት ነው። ቅዱስ ገብርኤል ሰይፉን ወረወረው። እግዚአብሔር ግን በቸርነቱ ከለከላትና ወደ መቅደሱ ዞራ መንጦላይቱን እየቀደደች እስከ ዕለተ ምጽአት ቀስ እያለች በመለኮታዊ እርምጃ ስትር ትኖራለች። ዛሬ ስትር ትኖራለች። ቅዱስ ገብርኤል ሚካኤል ደግሞ ዝም ብሎ መደነቅ ነበር። ቸር ስለሆነ ቸር እግዚአብሔር ነው። ቀጥላ እመቤታችን ናት። ቀጥሎ ቅዱስ ሚካኤል ነው። ተመልከቱ፣ የመጀመሪያው ቸር ለቸርነቱ ስፍር ቁጥር የሌለው አልቦ ሁልቅ ወአልቦ መስፈርት ለሳይለ ትእዛዝከ የሚባል በምናሴ በኩል ጣዖት አምላኪ ሆኖ ከጣዖት አምላኪነት መልሶ ነብይ ማድረግ ነብይ አድርጎ ትምህርት እንዲናገር ሲያደርገው ጌታዬ እግዚአብሔር አለ ለቸርነቱ ስፍር ቁጥር የለውም። እንዳንተ ያለ መሐሪ ይቅር ባይ ማን አለ ብሎ ያደነቀው። ስለዚህ የመጀመሪያው ቸር እግዚአብሔር ነው። ሁለተኛ ቸር እመቤታችን ናት። ርኅሩኅ ልብ የምትባለው ማለት ነው። አፍቅሮተ ሰው ልማድ ይሆንላት ማለት ነው። ሰውን መውደድ እንደ ልማድ እንደ ስም አጠራር ሁል ጊዜ ጣፍቶ የምንጠራት ለዛ ነው። እሷ ስምሽ ይጥም የምትባል ለዛ ነው። ስምሽ ይጥማል እንደ በባህሪያቸው እንደሚጣፍጡ እንደ ማር እንደ ስኳር ተመልከቷቸው። ለዛ ነው እና የመጀመሪያው ሰው ፈጻሚ ከተባለ ሁለተኛው ከኃጢአት መጠበቅ ከሆነ ሶስተኛው በቅድስና በንጽህና እግዚአብሔርን መምሰል ማደግ ትዳር ውስጥ ነው ማለት ነው። ሶስተኛው መልአክ እንዲጎበኘው ነው። ደህና ዋላችሁ። እና ይሄ ያለው ሰው እንዴት ትዳሩ ይፈርሳል? እስኪ አስቡት። እንዴት ሂዶ በርኩሳን ባይዛብ አንደበት ችሎታ እንዲያዝበት ይሆናል? ይሆናል? አይሆንም። በነገራችን ላይ አሁን በርካታው ሰው ብትሄዱ ማለት ነው ቁሞ በትዳር ውስጥ የቆሙ ሰው ለመፋታት በርካታው ሰው የኛ ሰው ነው፣ የኛ ሰው ነው። ለምን ብትሉ ትዳሩን ሳይገባው ነው የገባበት። ደህና ዋላችሁ። ቅድም እንዳልኳችሁ ሰው ሲያገባ ወስኖ ነው ወደ እግዚአብሔር የሚቀርብ፣ ወስኖ ነው ወደ ነፍስ አባቱ የሚቀርብ። ግን ሳይወሰን ነው፣ ሳይወሰን እንዲያ ከሆነ ትዳሩ ይቆማል ማለት ነው። ከውሳኔ በፊት ጸሎት ጸልየን ሱባኤ ይዘን የነፍስ አባት ጸልዮልን እናት አባታችን በጸሎቱ ተሳትፈውት የሆነ ትዳር ስንኳን ሊፈርስ ለጽናቱ ለቅድስናው መገለጫ የለውም። እንዲህ ከሆነ ለምን ላለመፍረስ ምክንያት አይሆንም ትዳር ነው። ሲያስቡት ሰው እየገባ የሚኖር እኮ ሰማያዊ ነው። ባሏን ስታስበው እግዚአብሔርን የምታስበው ተመልከቱት። ለምን ሲባል ባሏ ክርስቶስ ነዋ። ቅዱስ ጳውሎስ እንደጻፈልን እኮ ነው። ተመልከቱት፣ ክርስቶስ ነው። ምንድን ነው ያለ? ቤተ ክርስቲያንን እንደ ሚስት እሱ እንደ ባል ሆኖ ቀራንዮ ላይ ስጋውን ቆርሶ ደሙን አፍሶ ያዳናት ቤተ ክርስቲያን ሲርባት ስጋውን የሰጣት ሲጠማት ደግሞ ደሙን የሰጣት ያቺ ቤተ ክርስቲያን ሚስት ናት ማለት ነው። ተመልከቱ፣ አሻቅባ ባሏን ባያቸው ቁጥር ክርስቶስን የምታየው ይሄ ማለት የት ናት? ቀራንዮ ናት ማለት ነው። እና ቀራንዮ ላይ ያለች ሴት እንዴት ባሏን ትፈተዋለች? ክርስቶስን መስሎ ቀራንዮ ላይ ስጋውን የቆረሰላት ደሙን የሰጣት ያፈሰሰላት ምራቅ የተተፋበት ስለ ቤተ ክርስቲያን ብሎ ማለት ነው። ይሄ የሆነላት ክርስቶስን የሚያስባል እንዴት ሚስቱን ሊፈታ ይችላል? ኦርቶዶክሳዊ ትዳር አልገባንም። እንዲገባን እግዚአብሔር ይርዳል። ተመልከቱ፣ ስላልገባን ብቻ ነው እነዚህ ሐሳብ የመጡ ማለት ነው። እኔ ይገርመኛል። እስኪ አንድ ሐሳብ ልጨምራችሁ። መቼም እጅ አውጡልን በርካታው ሰው እንደሚያወጣ እርግጠኛ ነኝ። እንዴ በቤታችሁ አባታችሁን ጠርታችሁ አገሌ ጋር ልንጋባ ነበረ ዛሬ ይምጡና ቀለበት አድርጉልን። እናንተ ወዲያ እኛም ቄሶች እንላለን፣ ችግር የለውም። ለምን ችግር እያለው ችግር የለውም እንላለን? ይኸውላችሁ የመንደር ቀለበት ትዳር ቤተክርስቲያን አታውቀውም። ብትወዱም ብትጠሉም ማለት ነው። የግዴታ ነው። የውዴታ እንደመስጣችሁ የቀለበት የመንደር ቀለበት ቤተክርስቲያን የላትም። በመንደር ቀለበትም ደግሞ ኦርቶዶክሳዊ ጋብቻ አለ ብላ
መንግስተ ሰማያት ያግባ ብላ የምታስተምር ቤተክርስቲያን የለችንም። የመንደር ቀለበት ከነለሳ የት ነው? ቀለበት ሲጀመር በድንግልና ነው፣ አለቀ። ከዚያ ውጭ ለይስሙልኝ አይደረግም። ለዝና የሚደረግ እስኪ እንደው ያ ይቅርና በድፍረት እንኳን ድንግልና የሌለው ሰው ተክሊል አላደረገም። የምታውቁት አሁን በርካታ ሰው አጠሩ። እኔ የምነግራችሁ ቄሱ እንኳን እያወቀ እንደ ዋዛ ቸልተኝነት ወይ የምዕራባውያን ስራ አካባቢ ነው ነው ወይ እንበለው ሰውየው ምዕራባዊነትን የሚያካሂድ ካህን አካሉ ክህነቱ ኦርቶዶክሳዊ የሆነ ሀብተ ክህነት የሌለው እንዲህ ያለ ጋብቻ የሚፈጽም እሱ ምዕራባዊነት ይዞ የሚያጥለቀልቀው ሰው ነው። እንዲህ ያለ ሐሳብ እንውጣ። የመንደር ቀለበት የሚያረግ ካህን እውነት ከሆነ እንደ እውነት ከክህነቱ ሳይያዝ ያስይዛል እኮ አያስይዝም? ይኔት ከክህነት እኮ ያስይዛል። ያለ አግባብ ቦታ አለው እኮ ቀለበት የሃይማኖት እኮ ነው። ቀለበት ከእጅ ከተደረገ በኋላ ቀለበት ማለት ሃይማኖት ነው። አየሁ ምንድነው? ተክሊሉ ይደረግለታል አይደለም እንዴ? እሱ ቆሙ ምንድነው የምናረገው? እሱ ምንድነው? ካባው ምንደፈው ለምንድነው? ምንለብሰው ለምንድነው? ቅማሜሮን ለምንድነው የምንቀበው? ይሄን ሁሉ በደንብ ፈትፍቶ ማወቅ ያስፈልጋል። ፈትፍቶ ማለት ስለዚህ በዚህ ውስጥ ያለ ትዳር እንኳን ሊፈርስ የአጋንንትን አይምሮ ያፈርሳል ነው። አጋንንት ስለሆኑ ነገሮችን ያመጧቸው ወደ ኋላ መጣል ይችላል። በቁርባን ማግባት ትዳሩን ያጸነዋል ወይ? ብቻውን ማለት ነው። ያጸነዋል ከተባለ ያጸነው ኢንሾርት አይደል እንዴ? አይ እንደው እሷም በተክሊል ከተጋባነ እዚያ በኋላ ትዳሩ አይፈታኝም ብላ እሱም ደግሞ እንዲህ እንዳትለኝ በተክሊል እናግባ ልበላት ብሎ ቀመር ቀምሮ ቀመር ነው እኮ አስቸጋሪ ነው በዘመን። በነገራችን ላይ ሰው በቀመር ክርስትናውን መኖር አይቻልም። በይውና ነው። እግዚአብሔር በሚወደው በማስተዋል ነው። አሁን የኔታ ቅድም እንደተጠቀሱት የቅዱስ ጋብቻ የሥርዓተ ቤተክርስቲያን ጋብቻ ክብሩና ምን ያህል እኛ እንደሚጠብቀን አሳይተዋል። ግን ደግሞ በብልጣብልጥ አካሄድ ደግሞ አሁን ባነሳነው መንገድ ከሴርሞኒ ጋር አያይዘን እንደገና ደግሞ እንደው ስጋው ደግሞ የተቀበለ ሰው ስለማይፋታ እንደ ባህል አድርገን ነው ማለት ነው። ትክክል ነው። በርግጥ በሥርዓተ ተክሊል መጋባት ግድ ነው፣ ሕግ ነው የንታን ብለዋል። ከዚያ ውጭ ግን እኛ ባሰብነው ሂሳብ ልክ ነገር ሊሆን አይችልም። አዎ ለዚያም ነው እየተበላሸብን ያለ ማለት ነው። እንዲህ ብለን አስበን ገብተን ነበር ማለት ነው። አንዳንድ ሰዎች ፍርድ ቤት ላይ የሚቀመጡት ለንስሐ አባታቸው እግዚአብሔር ያሳያቸው ክርስቶስ ያመጣቸው እንደሚባለው ሲጋቡ አባታቸውን ነግረው አባታቸው ምክር ሰጧቸው እሺ ብለው የተጋቡ ሰዎች በኋላ ችግር ሲናነባለው በውስጡ አብሮ ምን አለባ ጸጋ እግዚአብሔር እየበዛ ይሄዳል። ከእግዚአብሔር ጋር የመኖር ህልውናችን ወይ ደግሞ ቆይታችን እየጨመረ ይሄዳል ማለት ነው። አንዳንድ ጊዜ ጋብቻውን ዝም ብሎ መዝናኛ ወይም ደግሞ የደስታ መግለጫ ብቻ አገር ካዝነው ጋብቻ ይፈርሳል፣ ምንም ጥርጥር የለውም። ነገር ግን ጋብቻ ዋጋ የሚያስከፍል ቅድም የኔታ ትምህርቱ ላይም ሲተርኳቸው የነበሩ ቅዱሳን አባቶቻችን አሉ። አሁን እነዚህ ሰዎች ሁልጊዜም የሚያስቡት የእግዚአብሔር ቃል ነው። ጋብቻ ትንሽቱ ቤተክርስቲያን ናት ብሎ ቅዱስ ዮሐንስ አፈወርቅ የሚናገረው ጋብቻ ውስጥ የእግዚአብሔር አገልግሎት የቤተ መቅደሱ አገልግሎት እንዲከናወን ስለሚፈልግ ነው። መጽሐፍ ይነበባል፣ ቃል እግዚአብሔር ይነገራል፣ መዝሙር ይሰማል። እንደገና ልጆቹ ዳዊት እየተማሩ መጽሐፍ እያነበቡ ያድጋሉ። ያ ማለት ትንሽ ቤተክርስቲያን ነው። ያንን ለማድረግ ምንድነው ከተባለ ገድል ነው። እንደው እናንሳ ከተባለ በጾሙ እንኳን እንደው ለመከራከር ስለ ጾሙ ብለን እንትን ማለት እየተቸገርን አይደል? አሁን እንዴ እኮ ነው ገድል የሚባለው ሰማዕት የሚባለው እኮ ነው። በእንተ እግዚአብሔር ብለን የምናደርገው ስለሆነ ማለት ነው። ስለዚህ አሁን ቅድም እንዳልኩት ተንኮል ባለበት መንገድ ከሆነ ምንም ጥርጥር የለውም ያ ይጠብቀናል ብለን በሰራነው ቀመር ልክ ሊጠብቀን አይችልም፣ ችግር ይፈጠራል ነው። ከዚያ ውጭ ግን አምነን ተዘጋጅተን ከአባቶቻችን ጋር ተወያይተን መጽሐፍ እንደሚለው ተግባራዊውን ልምምድ አድርገን ከገባንበት የኔታ እንደተናገሩ እስከ መጨረሻው ጽዋ ያደርገናል። የእግዚአብሔር መንግስትም እንድንወርስ ያደርጋል። እንደው ቅድም ምሁነት ሊቃውንት ሲደክሙበት የነበረው ነገር ይገርመኛል። በሌለ ነገር እኔ በሆን ኑሮ እኔ በሌለ ነገር ለምን ደክማለሁ ነበር። አሁን ይሄ ያለው ሰው ሁሉ አሁን በቁርባን ተጋብቷል። በቁርባን በተክሊል ነው የተጋባን። በሌለ ነገር ላይ ወጭ ታውቁበታላችሁ። እኛ ነበር እንጂ እና በሌለ ነገር አንጨቃጨቁ ባካችሁ። አሁን እንግዲህ ዛሬ ሄዳችሁ እንኳን እስኪ በፋሲካ ጾሙን ጨርሳችሁ
ለመቁረብ የተዘጋጃችሁ ስንት ትኖራላችሁ? በእውነት ይሄ እኮ ነው ድነት ማለት። ማሰሪያው የክርስቶስን ስጋና ደም ካልተቀበል ነው። ነጽር የሚለው ሲተረጎም ቅዳሴ ላይ ነጽር ይላል አይደለ? ዲያቆኑ ካህኑ ቅዱሳት ለቅዱሳን 40 ዓመት የወደቀው መነኩሴ 40 ዓመት ነው የምነግራችሁ። ሄዶ መልአክ አንተ ሂደህ በአካባቢ ካለ ቤተክርስቲያን ስጋና ደሙ ተቀበል አለው። ሄደ፣ ቆሞ አስቀደሰ። ዲያቆኑ ነጽር አለ። ነጽር ማለት ለይ ማለት ነው። ምንና ምኑ የበቃና ያልበቃው። ካህኑ ደግሞ ቅዱሳት ለቅዱሳን አለ። አዎ የክርስቶስ ስጋና ደም ለበቁት ነው አለ። እንደ በቃው ብዬማ ለምን እሄዳለሁ ብሎ ተመልሶ ሄደ። የሚገርማችሁ ነገር ምን ማለት ነው? አሁን ይህ ማስፈራራት ሳይሆን 40 ዓመት በሙሉ በብሕትውና የወደቀውን ባህታዊ ስጋ ወደሙ ካልተቀበል ማሳረጊያ የለም ነው ያለው። ስለ ኃጢአት እንደሆን ክርስቶስ ቄንጥ አለቃሚ አይደለም፣ አትድከሙ። ስለዚህ ስጋና ደሙ ማተሚያ ስለሆነ ኋላ ድህነቱንም ቢሆን ይሄው ነው፣ ሌላ ማጠንጠኛ የለንም። እና ባካችሁን እንደው ዝም ብለን ለልማድ ምክራበው ሐዋርያዊ ሕይወት ምናምን የሚለው ነገር ሁሉ መዳረሻው ወደ ክርስቶስ የሚያቀርብ ወደ ክርስቶስ ስጋና ደም ወደ ድህነት ካላቀረበ ድካም ነው። እና በተለይ በትዳር ላይ ሁሉ ዓለም እየጠፋ ያለ ዋናው ተቋም ምንጩ ትዳር ስለሆነ ለዚህ ሁሉ ድህነት መሰረቱ ማካቸው ያንን ተቋም ታላቅ ተቋም ክርስቶስ በገነት የመሰረተው ታላቅ ተቋም ነውና ባካችሁ ተመካክራችሁ አንዳንዶቻችሁ እንደው ጉምሩክ ቀረጥ ያለበት ቤት ሁሉ የሚመስል ያለበት ቤት አለኛ በሽምግልና ስንቀመጥ እንደው ቀረጥ በቃ በጣም ስለ ገንዘብና ስለ ንብረት የንብረት አስተዳደር ኮሚቴ ያለበት ትዳር ሁሉ አለና ይሄን ቁሳዊ ነገር አውጥታችሁ ጥላችሁ በእውነት እንደው ክርስቶስና ቤተክርስቲያንን ትስብእትና መለኮትን ነው በትዳር የመሰለውና አደራችሁን እዚህ ያላችሁ የምትበዙት በትዳር ውስጥ ያላችሁ ናችሁና አንዱ ተሸናፊ የሆናችሁ ቀንበሩን በጋራ ስማችሁ እግዚአብሔር መንግስቱን እንዲያወርሳችሁ አስተዋይ ልቦና ይስጥልን።